ባለሀብቶች ወይም ግለሰቦች ተጠቃሚ ይሆናሉ። ያው ወደ ውጭው ስንመጣ ምንም የማያከራክርና የማያጠራጥር ጉዳይ ስለሆነ የሀገር ውስጥ ቱሪዝምም እያደገ በመጣ ቁጥር ለምሳሌ አሁን ላይ አብዛኛው ሰው ምን ያህል ያቋል ኢትዮጵያ ውስጥ ሆኖ ኢትዮጵያ ውስጥ የሚሰሩ ትላልቅ የቱሪዝም መዳረሻዎች አሁን የተሰሩትን ምን ያህል ያቋቸዋል ብንል ጥያቄ ውስጥ ነው የሚያስገባንና ለነዛ ደግሞ የተለያዩ መስሪያ ቤቶች ፍቃድ በሚሰጡበት ጊዜ እነዚህ ፓኬጆች መንደፍ ቢችሉ መጀመሪያ ተነሳሽነት ብንፈጥር ህዝባችን ላይ የሀገር ውስጥ ቱሪዝም ራሱ ገና አልተነካም ስንቶቻችን እናቋለን የሚለው አሁንም ጥያቄ ውስጥ ነው የሚያስገባንና እንቅስቃሴ ባለበት ቦታ ላይ ሁሉ እዚህ አካባቢ ላይ የተሰማሩ ባለሀብቶች ተጠቃሚ ይሆናሉ ሌላው እዛ አካባቢ ላለው ማህበረሰብም የስራ እድል እየፈጠረን እንመጣለን ማለት ነው አንድ ሆቴል የሆነ አካባቢ ላይ ሲገነባ እዛ አካባቢ ሰራተኞች ይፈልጋል ሆቴሉን ያው እንግዲህ ህንጻውን ብቻ ታቁሞ ሰው ያስፈልገዋልና የሰለጠነ የተደራጀ የሰው ኃይል ደግሞ አካባቢው ላይ ካሉ ማህበረሰቦች ያገኛል ስለዚህ ይህንን ነገር በበጎ አይቶት ለሚደረጉ ያንዳንዱ የለውጥ እንቅስቃሴዎች ህዝቡ ፍቃደኛና ተስማሚ መሆን አለበት ማለት ነው ያንን የስራ እድልም መጠቀም ከዛ በኋላ ደግሞ ባህሉን ማውጣት ይችላል ቱሪስቱ እዛ አካባቢ ላይ ቡክ አርጎ በሚመጣበት ጊዜ እኔ ደግሞ ለዛ ቱሪስት ምን ልስጠው ምን ይልሽጥ የሚለውን የአካባቢው ማህበረሰብ በደንብ እዚህ ላይ ፎከስ አርጎ ቢሰራ ሁሉም ኢትዮጵያዊ ተጠቃሚ ይሆናል ማለት ነው ሁሉም ነገሮች ጋር የሚተሳሰርም ስለሆነና ያው የንግዱንም ዘርፍ የሚያበረታታ ዘርፍ ስለሆነ ልክ ነው ሁሉም የሚሳተፍበት መሆኑ ግድ ይላል ወደ አቶ አባይነህ ልምጣና በተለይ እንደዚሁ በአማራ ክልልም በርካታ የቱሪዝም መስህብ የሚሆኑ አካባቢዎች እንዳሉ ይታወቃል ግን ምን ያህል የግሉ ዘርፍ ወደ ዘርፍ ተሰማርቷል አሁን በመንግስት በኩል ያሉ ተነሳሽነቶችና ቀደም ሲል የተሰሩ ስራዎችን አንስተዋል በግሉ ዘርፍስ ምን ያክል እየተሰራበት ነው ምን ያህል እየተሰማራ ነው አብዛኛው ባለሀብቱ እውነት ነው ስለ ቱሪዝም ስናወራ የቅድም ስናወራቸው የነበርነው የቱሪዝም መስህቦችን ነው አንድ የቱሪዝም እንቅስቃሴ እንዲኖር ከተፈለገ የቱሪዝም መስህቦች መኖር መቻል አለባቸው ከመስህብ አኳያ ደግሞ ቅድም እሱ እህቴም ወንድሜም እንዳስቀመጡት እኔም ለመግለጽ እንደሞከርኩት በዚህ ሀገርም ሆነ በዚህ ክልል ሰፊ የሆኑ መስህቦች ታሪካዊና ሃይማኖታዊ እንዲሁም ባህላዊ የሆኑ ሀብቶች እንዳሉን የሚታወቅ ነው ከዛው ሳለ ደግሞ አገልግሎት ሰጪ ተቋማት መኖር መቻል አለባቸው ቱሪስቶች የሀገር ውስጥ ቱሪስቶችም ሆኖ የውጭ ሀገር ቱሪስቶች ወደ አካባቢው በሚመጡበት ጊዜ መስህቡን ከጎበኙ በኋላ አትሊስት የሚያርፉበትና አገልግሎት የሚያገኙባቸው ተቋማት መኖር መቻል አለባቸው እነዚህ ተቋማት የምንላቸው ደግሞ አሁን እንዳልከው ወንድሜ የግል ዘርፉ በስፋት ሊሳተፍባቸው የሚገቡ የሆቴል ዘርፍ ነው የሚሆነው ስለዚህ የሆቴል ዘርፍ ደግሞ በተለይ ቅድም ከኦሮሚያ ወንድሜ ሲያስቀምጥ እንደነበረው አንዱ ከተሞች ውብ እንዲሆኑ የማድረግ አስፈላጊነት በአንድ በኩል ለነዋሪዎቿ ምቹ የሆነ ከተሞች እንዲፈጠሩ ማድረግ በሌላ በኩል ደግሞ ለቱሪስቶች የቆይታ ጊዜን ጭምር ሊያሳድግ በሚችል መልኩ የመገንባት አስፈላጊነት ስማርት ሲቲ የመገንባት አስፈላጊነት በጣም ወሳኝ ነው ከዚያ አኳያ በአማራ ክልልም በብዙ ከተሞች ባህር ዳርን ጨምሮ የደሴ የጎንደር የደብረ ብርሃን እና ሌሎችም ከተሞች ሰፊ የሆኑ የኮሪደር ልማት ትኩረት ተሰጥቶ እየተሰራው ነው እነዚህ ከተሞች ደግሞ እዛው ሳለ ሆቴሎችም ራሳቸውን አፕግሬድ የሚያደርጉበትና ለእንግዶች ምቹ የሚሆኑበትን ጥራት ያለው የአገልግሎት ለቱሪስቶች የሚያደርሱበትን ሁኔታ ትኩረት ተደርጎ እየተሰራ ያለ ነው እስካሁን ባለው ሁኔታ ኦልሞስት ከባለኮከብ እስከ ታችኛው ወደ 14000 አካባቢ የሚሆኑ የአገልግሎት ሰጪ ተቋማት በተገቢው መንገድ ድጋፍ የሚሰጣቸውና ለአገር ውስጥ ቱሪስቶች በተገቢው መንገድ አገልግሎት የሚሰጡ ለውጭ አገር ቱሪስቶችም የቱሪስቶች ፍላጎት በጣም ሰፊ ነው ከላይ እስከ ታች የሚፈልጉ አገልግሎት እንዲያገኙ ለማድረግ ትኩረት ተሰጥቶ እየተሰራ ነው በዋናነት ይሄ የሆቴሉ ዘርፍ ወይም የግሉ ዘርፍ በሚገባው ልክ ገብቷል ማለት ግን አይቻልም አንደኛ የአገልግሎት ሰጪ ተቋማት ስታንዳርዳቸው
ከፍ ያለ ሆኖ እንዲገነባ በማድረግም በኩል የተሄደበት ርቀት እስካሁን አናሳ ነው። ነገር ግን ደግሞ አሁን ባለው ሁኔታ ለቱሪዝም የተሰጠው ትኩረት በራሱ መስህብ መኖሩ ብቻ በቂ አይደለም። ቱሪስቶችን ሊያቆይ የሚችል የአገልግሎት ሰጪ ተቋማት ጥራት ባለው ሁኔታ መገንባት መቻል አለበት ተብሎ ከከተማ ልማት ጋርም ጭምር በመቀናጀት ስታንዳርድ የሆኑ መሬቶችን በሪዞርት ሊሆን ይችላል፣ በሆቴል ሊሆን ይችላል፣ በሎጂ ሊሆን ይችላል ብቃት ያለው አገልግሎት ሰጪ ተቋማት መገንባት አለበት የሚል ትኩረት ተሰጥቶ እየተሰራው ነው ያለው። እስካሁን ጥሩ ነው። ወደፊትም ትኩረት ተሰጥቶ መሰራት መቻል አለበት። ባይዘወይ እዚህ ላይ ከተሞች የሆቴል እድገትን እንዲያፋጥን ከተፈለገ የማይስ ቱሪዝም ደግሞ ዲቨሎፕ ማድረግ መቻል አለበት። ማይስ ቱሪዝም